ጋይስ እንዳታሳልፉት ይሄን ቪዲዮ እባካችሁን። ሊቢያ ላሉት ወገኖቻችን እንድረስላችሁ። የተሰጣችሁ ቀን በጣም ጥቂት ቀን፣ በዛ ጊዜ ካልደረስንላቸው ወገኖቻችን ልናጣ ነው ማለት ነው። የሀገራችን ልጆች ናቸው። ስለዚህ የሆነ ነገር ተፍ ብለን ልናስወጣቸው ይገባል ከዛ ቦታ ላይ ማለት ነው። ገንዘብ ያለን በገንዘብ ማለት፣ ገንዘብ የሌለን ደግሞ ማለት ጸሎትና ዱዓ በማድረግ ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ዱዊት፣ ሪፖስት በማድረግ እንድትተባበሩ በአክብሮት እንጠይቃለን። እባካችሁ ለሀገራችን ልጆች እንድረስላችሁ። እኛው ካልተባበር አይነፋም አይመጣም ያራዳ ልጆች እና ትልልቅ ቲክቶከሮች ማለት እባካችሁ ቪዲዮ ምናምን ሰሩላችሁ እና ያላችሁ ደግሞ የሆነ ነገር በጥሱ በቃ የሆነ ነገር ወይ ይበሉ። ይሄን ቪዲዮ አንድ ቪዲዮ አለች፣ እስቲ እሷን ተከታተል እንመለስ። ቤተሰቦቻችን እንደምናችሁ፣ ከሀገር ውስጥም ከሀገር ውጭም ያላችሁት እንደምትመለከቱት ሊቢያ ነው ያለነው። በሊቢያ ነው የምንገኘው። ይሄው በሊቢያ ላይፍ ከብዶናል። ይሄው ሊቢያ ከገባን አመት ከ6 ወር ሆኖናል። ይሄው መጋዘን ብዙ ጊዜ ተሰቃይተን የወጣ ነው። ቤተሰብ ያለውን ከዚህም ከዛም ብሎ ለቃቅሞ ለማምኖ ያስለምኖልን ያቅሙን አሟጦ ተስፋ ቆርጦብናል። አሁን ደግሞ ከሀገር ውስጥ እንድንወጣ የ3 ወር ጊዜ ነው የሰጠን። እሱም አልቆ 20 ቀን 15 ቀን የቀረው። በዚህ 15 ቀን እና 20 ቀን ከሀገር እንድንወጣ ነው እየተጠየቀ ያለው። ያለበዛ ደግሞ የሞት ፍርድ ድረስ ሊመጣ ነው የሚችለው ማለት ነው። እና ደግሞ ጋይስ እንደምትመለከቱት እኛ ውጪ ላይ ነው ያለነው፣ ላይፍ ሁላ ከብዶ ማለት ነው። እና የሚያስፈልገን በዚህ ጊዜ ቢያንስ የመርከብ እንኳን እንዲሸፈኑልን እና በፈጣሪ ስም ነው የምለምናችሁ፣ በፈጣሪ ስም። ይኸው ምንም ማድረግ አልቻልንም። ባለንበት ቦታ ይኸው ምግብ ሁላ የለም። ይኸው ዛሬ ሁላ አሁን ሳወራችሁ ሳልበላ ነው እያወራችሁ ያለሁት። የምሬ ነው የምላችሁ ጋይስ። እና የአቅማችሁን እንድረዱን ነው በአቅማችሁ ልክ በፈጣሪ ስም ማጸናቸዋለሁ። አመሰግናለሁ።